Suppose vector A እንዲያለ B ደግሞ እንዲያለ are two vectors in xy plane. What is the value of A? Say that A plus B equal to 2i. A plus B ስንደምር 2i እንዲመጣ እዚህ A ዋጋ ስንት ነው የሚሆነው? So A plus B ማለት ነው A 3i minus 2j አለ ሲደመር B minus I minus AJ አለ A ስንት ይመጣል እያለ ነው ከ2i ጋር እኩል እንዲሆን ስለዚህ 3i minus 2j plus minus I ይሆናል plus minus AJ minus AJ ይሆናል like እንቀንሳለን like ይሆናል 3i minus I 2i minus 2j minus AJ minus 2j minus AJ ይሆናል ይሄ ከምን ጋር ከ2i ጋር እኩል ይሆናል so እዚህ ጋር ስናይ ሆነ ማለት ነው 2i አለ AJ እንደዚህ ያለ 2i ይሄ የጄን ኮማን ስናወጣ minus 2 minus AJ እንደማለት ነው 2i plus so 2i plus minus 2 minus AJ equal to ከ2i ጋር እኩል ነው ጄስ በዚህ በኩል ጄ የለም ምን ማለት ነው ፕላስ 0j እንደማለት ነው so እዚህ ያለው 2i ከ2i ጋር እኩል ነው እዚህ ያለው j minus 2 minus a የj እዚህ ጋር ኮኤፊሺየንቱ 0 ነው ከ0 ጋር እኩል so minus a ወደዛ ሲሄድ minus 2 equal to a ነው ወይንም የa ዋጋ ኔጌቲቭ 2 ነው so a ኔጌቲቭ 2 ሲሆን ነው ይሄ ከ2i ጋር እኩል የሚሆነው መልሱ c ነው the vector ይሄኛው ቬክተር እንዲሁም ይሄኛው ቬክተር ፐርፔንዲኩላር ናቸው ስለዚህ ፐርፔንዲኩላር ሲሆኑ እዚህ ያለችው ላምዳ ወይንም እቺኛዋ ስንት ስትሆን ነው ፐርፔንዲኩላር ሲሆኑ ላምዳ ስንት ትሆናለች ነው ስለዚህ ይሄኛውን ቬክተር u ብንል ይሄን v ብንል ቬክተር u ለv ፐርፔንዲኩላር ማለት ነው ማለት u dot v equal to 0 ነው ማለት ነው u dot v dot ፕሮዳክቱን ስንሰራ 2i plus j plus k 2i plus j plus k dot ሁለተኛው ቬክተር I minus 4j plus lambda k I minus 4j plus lambda k የሁለቱ ብዜት 0 ሲባዙ ምንድነው I ከi ጋር ነው 2i ከ1i ጋር 2 ይሆናል I times I 1 አንድ j ከኔጌቲቭ 4j ጋር minus 4 ይሆናል አንድ k ከላምዳ k ጋር አንድ ጊዜ ላምዳ plus ላምዳ ይሆናል equal to 0 እንደማለት ነው ስለዚህ 2 ሲቀነስ 4 ኔጌቲቭ 2 plus ላምዳ equal to 0 ኔጌቲቭ 2 ወደዛ ሲሄድ ላምዳ equal to 2 የላምዳ ዋጋ 2 two non-zero vectors d and e have precisely equal magnitude for the magnitude of d plus e to be 3 times larger than the magnitude of d minus e d እና e equal ናቸው ያለን ነው d ከe ጋር እኩል ነው ስለዚህ እነን የሆነ ቁጥር እንስጥ ወይንም x እንበለው ወይ d ብለንም መስራት እንችላለን d ከe ጋር እኩል ነው እና ሌላው ያለን ያለው magnitude of d plus e ከ3 times magnitude of d minus e ጋር እኩል ነው ያለን what must be the angle between d and e በd እና በe መሃል ያለው አንግል ስንት መሆን አለበት አንግል ነው የተጠየቀው so d plus e ማለት magnitude of d plus e አለ magnitude of d minus e አለ እሺ እነን ሁለቱንም ስኬር ብናረግ d plus e ስኬር ማለት ምን ማለት ነው magnitude of d square plus magnitude of e squared plus 2d e cos theta ከማለት ጋር እኩል እንዲሁም magnitude of d minus e square ሲባል magnitude of d square plus magnitude of e square minus 2d e cos theta ማለት ነው ስለዚህ እዚህ ምን ተብሏል magnitude of d plus e equal to 3 times
ማግኒቲዩድ ኦፍ ዲ ማይነስ ኢ ስለተባለ አሁንም ይሄንን ሁለቱንም ሳይድ ስኩዌር ብናደርግ ዲ ፕላስ ኢ ስኩዌር ምንድነው የሚሆነው? እዚህ ጋር ያለው ነው የሚሆነው ማግኒቲዩድ ኦፍ ዲ ስኩዌር ፕላስ ማግኒቲዩድ ኦፍ ኢ ስኩዌር ፕላስ 2 ዲ ኢ ኮስ ቴታ ኢኳል ቱ 3 ስኩዌርድ 9 ነው የሚሆነው 9 ታይምስ ማግኒቲዩድ ኦፍ ዲ ማይነስ ኢ ስኩዌር ማግኒቲዩድ ኦፍ ዲ ስኩዌር ፕላስ ማግኒቲዩድ ኦፍ ኢ ስኩዌር ማይነስ 2 ዲ ኢ ኮስ ቴታ ዲ ነው የሚሆነው። እንግዲህ ዲ ከኢ ጋር እኩል ነው ተብሏል። ስለዚህ ሁሉንም ተመሳሳይ ማለት ነው። ዲ ከኢ ጋር እኩል ነው። ስለዚህ ሁሉንም ኤክስ እንበለው። ስለዚህ ዲ ቦታም ኤክስ ስኩዌር ኢ ቦታም ኤክስ ስኩዌር ፕላስ 2 ታይምስ ዲ ኤክስ ታይምስ ኢ ኤክስ ኮስ ቴታ ኢኳል ቱ 9 ታይምስ ኤክስ ስኩዌር ፕላስ ኢ ቦታም ኤክስ ስኩዌር ማይነስ 2 ታይምስ ዲ ኤክስ ኢ ኤክስ ኮስ ቴታ ይሆናል። ኤክስ ስኩዌር ፕላስ ኤክስ ስኩዌር 2ኤክስ ስኩዌር ፕላስ ኤክስ ታይምስ ኤክስ ስኩዌር ታይምስ 2ኤክስ ስኩዌር ኮስ ቴታ ኢኳል ቱ 9 ታይምስ ኤክስ ስኩዌር 2ኤክስ ስኩዌር ማይነስ 2ኤክስ ስኩዌር ኮስ ቴታ ይሆናል። ሶ 2ኤክስ ስኩዌር ፕላስ 2x square cos theta equal to 9 times 2 18x square 9 times minus 2 minus 18x square cos theta ይሆናል። ሶ ይሄንን ወደዛ ስናሳልፍ ይሄንንም ወደዛ ስናሳልፍ ወይ ይሄኛውን ወደዚህ እናምጣ። እዚህ 2x square cos theta አለ ማይነስ 18 ወደዚህ ሲመጣ ፕላስ 18 x ስኩዌር ኮስ ቴታ ይሆናል ኢኳል ቱ እዚህ 18 x ስኩዌር አለ ይሄ 2x ስኩዌር ወደዛ ሲሄድ ማይነስ 2x ስኩዌር ሆኖ ይሄዳል 18 20 x ስኩዌር ኮስ ቴታ ይሆናል ኢኳል ቱ 18 ሲቀነስ 2 16 x ስኩዌር ይሆናል። ስለዚህ እዚህ ኮስ ቴታ እንዲቀር ኦቨር 20 x ስኩዌር ኦቨር 20 ኤክስ ስኩዌር ይሆናል። ይሄ ይጠፋል። ኮስ ቴታ ኢኳል ቱ 16 ኤክስ ስኩዌር ይጠፋል። 16 በ4 4 20 በ4 5 4 ኦቨር 5 ይሆናል ወይንም 0.8 ኮስ ቴታ 0.8 ይሆናል። ኮስ ቴታ 0.8 የሚሆነው ቴታ ስንት ሲሆን ስንት አንግል ላይ ነው? ቴታ 37 ዲግሪ ላይ ነው። ኮስ 37 ዲግሪ ነው 0.8 ስለዚህ መልሱ 37 ዲግሪ ቢ ነው። The magnitudes of two vectors a and b are 12 units and 5 units. Magnitude of a 12 ነው። Magnitude of b 5 ነው። ስለዚህ which one of the following is not the possible value for magnitude of resultant vector a plus b የሚባል ቬክተር ቢኖር አሁን ውጤቱ ከስንት እስከ ስንት ይሆናል? a plus b ሲባል ኤን ከቢ ጋር ቀጥታ መደመር ሊሆን ይችላል 12 ሲደመር 7 12 ሲደመር 5 17 ይሆናል ማክሲመም። a plus b ሲባል a በአንድ አቅጣጫ እንዲ ከሆነ b ደግሞ በተቃራኒ ከሆነ a minus b እንደማለት ነው ወይንም a plus minus b እንደማለት ነው። ስለዚህ 12 ሲቀነስ 5 አለ 12 ሲቀነስ 5 7 ይሆናል። ትንሹ 7 ነው የሚሆነው ማግኒቲዩድ፣ ትልቁ ደግሞ 17 በ7 እና በ17 መሃል ላይ ያለ ቁጥር ይሆናል። 7 አለ 17 አለ 13 ይሆናል። 13 የሚሆነው ለምንድን ነው? ራይት አንግል ከሆነ አሁን ምን ሊሆን ይችላል? አሁን a ማግኒቲዩድ ኦፍ a እንደዚህ bም በሱ አቅጣጫ እንዲ ከሆነ a plus b 12 እና 5 17 ነው። a በሱ አቅጣጫ ሆኖ 12 b ደግሞ በተቃራኒ አቅጣጫ 5 ቢሆን ከ12 5 7 ነው የሚሆነው።
ኤ በዚህ አቅጣጫ ቢሆን 12 ቢ ደግሞ ፐርፔንዲኩላር ቢሆን 7 ቢሆን ይሄኛው ምንድነው 12 ስኩዌር ፕላስ ይሄ 5 ቢሆን ይሄ 5 ስኩዌር 12 ስኩዌር 169 ፕላስ 5 ስኩዌር 12 ስኩዌር 144 ይቅርታ 5 ስኩዌር 25 ሲደመር 169 ራዲካል ውስጥ ሲወጣ 13 ነው የሚሆነው 13 ይሆናል 60 ነው ሊሆን የማይችለው not the possible value 60 given two vectors x y ሁለት ቬክተሮች አሉ say that x እንዲያለ y እንዲያለ what is the component of x along the direction of y x በy አቅጣጫ component of x along በy አቅጣጫ ማለት ነው x times y እናረግና በዚህ ዶት ፕሮዳክት ኦቨር ማግኒቲዩድ ኦፍ y ነው የምናረግ y along x ቢል ደግሞ x times y አድርገን ኦቨር x ሶ ከታች y ነው የምናረገው x times y ደግሞ ይሄ ከዚህ ጋር ሲባዛ i ከi ጋር ነው 4 ጊዜ 6 24 ሁሉ ጊዜ i ዶት i 1 ነው j ዶት j 1 ነው k ዶት k 1 ነው 24 ጊዜ 1 የj ኮኤፊሺየንት 1 አለ እዚህ 3 አለ 1 ጊዜ 3 ፕላስ 4 24 ሲደመር አንድ ጊዜ 3 ነው 24 ሲደመር 3 27 x ዶት y 27 ነው ኦቨር ማግኒቲዩድ ኦፍ y ደግሞ አለ ማግኒቲዩድ ኦፍ y ማለት ራዲካል x ኮምፖነንት ስኩዌር y ኮምፖነንት ስኩዌር 36 ሲደመር 9 ራዲካል 45 ራዲካል 45 ደግሞ ማለት ራዲካል 9 ጊዜ 5 ነው ራዲካል 9 3 ይወጣል 3 ራዲካል 5 እንደማለት 3 ራዲካል 5 27 በ3 9 ኦቨር ራዲካል 5 ይሆናል 9 ለራዲካል 5 ሲካፈል ወደ 4 የቀረበ ውጤት ነው የሚመጣ እዚህ መልሱ 4 ነው የሚሆነው given the displacement of vector displacement 1 to አለ what is the magnitude of the resultant displacement resultant ማለት መደመር ነው s1 plus s2 ነው resultant አሁን i ከi ጋር ነው የሚደመረው ይሄ ኔጌቲቭ 2i plus 3i minus 2 plus 3 1i ነው 3j minus 2j plus j ነው i plus j ነው ይሄ resultant ነው equal to i plus j የዚህ magnitude of resultant ማለት ራዲካል የi ኮምፖነንት 1 ነው የjም 1 ነው 1 ስኩዌር ፕላስ 1 ስኩዌር ነው ራዲካል 1 ስኩዌር 1 ፕላስ 1 ራዲካል 2 ነው ራዲካል 2 ደግሞ ሲወጣ 1.41 እያለ የሚቀጥል ቁጥር ስለዚህ 1.4 ነው determine the velocity vector that has magnitude of 5 meter per second directed along the direction of vector d በቬክተር d አቅጣጫ ያለውን ቬሎሲቲ ስሩ ነው ቬክተር d 1.5i ሲደመር 2j ነው ስለዚህ በቬክተር d አቅጣጫ ማለት ምን ማለት ነው d ሲካፈል ማግኒቲዩድ ኦፍ d እንደማለት ነው d 1.5i + 2j ነው ኦቨር ማግኒቲዩድ ኦፍ d ማለት ራዲካል 1.5 ስኩዌር ፕላስ 2 ስኩዌር ነው 1.5 ስኩዌር 2.25 ነው 2 ስኩዌር 4 ነው 4 እና 2 6.25 ከራዲካል 2.5 ይወጣል ይሄ ማለት 2.5 ሁለቱንም ያካፍላል 1.5 ለ2.5 i ሲደመር 2 ለ2.5 j ይሆናል 1.5 ለ2.5 0.6 i 2 ለ2.5 0.8 j ይሆናል በዚህ ይሄን በሆነ ኮንስታንት ማብዛት ነው እዚህ ጋር ስናይ ካሉት ምርጫዎች እንግዲህ ሁለቱም ፖዚቲቭ ናቸው ይሄ ኔጌቲቭ ስለካ አይደለም ኔጌቲቭ እሺ ይሄ ወይ ይሄ ነው የሚሆነው ግን ይሄ አቀማመጡ ጄን ከፊት አይን ከኋላ ነው አይ ጄ ስለዚህ ይሄኛው ነው የሚሆነው 3 እና 4 የሆነበት ምክንያት ለምን መሰላችሁ ይሄንን በ5 አብዙ ኖርማል 5 ጊዜ 0.6 3i 5 ጊዜ 0.8
4g 3i + 4g ነው በዛ ዳይሬክሽን። ስለዚህ ዲ ነው መልሱ። if a car travels 2/5 of the total distance with speed 10 meter per second and 3/5 of the distance with a speed of 20 meter per second እንግዲህ ቶታል ዲስታንስ አለ መኪናው የተጓዘው ቶታል ዲስታንስ አለ። የዲስታንሱን 2/5ኛ የሚሆነውን ዲስታንስ በ10 ሜትር ፐር ሰከንድ ፍጥነት ነው የሄደው። ቀሪውን 3/5ኛ የሚሆን ዲስታንስ ደግሞ በ20 ሜትር ፐር ሰከንድ ነው የተጓዘው። ስለዚህ አሁን የተፈለገው ዘ አቨሬጅ ስፒድ አማካይ ስፒዱ ፍጥነቱ ስንት ነው? ሶ አማካይ ስፒድ ኢኳል ቱ ዲስታንስ ኦቨር ቶታል ዲስታንስ ኦቨር ቶታል ታይም። ቶታል ዲስታንስ አለ ታይምስ ታይምን አናውቅም። እሺ ከዚህ እስከዚህ ለመጓዝ ስንት ታይም ፈጀበት? ቬሎሲቲ ዲስታንስ ኦቨር ታይም ከሆነ ታይም ማለት ዲስታንስ ኦቨር ቬሎሲቲ ምን ያህል ዲስታንስ 2 ኦቨር 5 ዲስታንስ ለመጓዝ ኦቨር ቬሎሲቲ 10 ምን ይሆናል? 2 ኦቨር 10 ከ5 ጋር 5 ጊዜ 10 ዲ ይሆናል። 2 በ2 10 5 ይሆናል። ዲ 5 ታይምስ 5 ዲ ኦቨር 5 ታይም ዲ ኦቨር 25 ነው ታይም 1 የመጀመሪያው ታይም 2 ዲስታንስ 2 ኦቨር ቬሎሲቲ 2 ዲስታንስ 2 3 ኦቨር 5 ዲስታንስ ነው። ቬሎሲቲ 2 20 ነው። እዚህ ጋር 20 ከ5 ጋር 3 ኦቨር 5 ጊዜ 20 ዲ ይሆናል። ስለዚህ ታይም 2 3 ዲ ኦቨር 100 ይሆናል። ስለዚህ አሁን ቬሎሲቲ ማለት ቶታል ዲስታንስ ኦቨር ቶታል ታይም ዲ ኦቨር 25 ሲደመር 3 ዲ ኦቨር 100 ነው የሚሆነው። ቶታል ታይም 1 ሲደመር ታይም 2 ነው። ዲ ኦቨር 25 ፕላስ 3 ዲ ኦቨር 100 የ25 እና የ100 ኤልሲኤም 100 ለ25 4 ጊዜ ዲ 4 ዲ 100 ለ100 1 ጊዜ 3 ፕላስ 3 ዲ 7 ዲ ኦቨር 100 ይሆናል። ይሄ ቶታል ታይም ነው። ስለዚህ ቶታል ታይም 7 ዲ ኦቨር 100 ይሆናል። ይሄ ማለት ምን ነው? ዲ ሲካፈል 7 ዲ ኦቨር 100 ማለት ዲ ሲባዛ 100 ኦቨር 7 ዲ ከማለት ጋር ነው። ስለዚህ 100 ዲ ኦቨር 7 ዲ ይጠፋል። 100 ኦቨር 7 ይሆናል። ቬሎሲቲ 100 ለ7 ሲካፈል ደግሞ 14.29 ሜትር ፐር ሰከንድ አቨሬጅ ቬሎሲቲ 100 ለ7 14.29 ነው። ምርጫ ላይ 14 ነጥብ የሚቀርብ እሺ 15 ይቀርባል። 14.29 A man leaves home for a cycle ride and comes back home after half an hour ride covering a distance of 1 kilometer. ሰውየው ከቤት ወጣ ከዛ የሆነ ያህል ተጓዘ ተመለሰ። አጠቃላይ የተጓዘው ዲስታንስ 1 ኪሎ ሜትር ነው። የፈጀበት ታይም ደግሞ half hour ነው። half hour ወይንም 30 ደቂቃ። what is the average velocity? የሰውየው average velocity ምንድነው? displacement change in displacement over change in time። ዲስፕላስመንቱ ስንት ነው? ከቤት ወጣ ሄደ ተመለሰ ዲስፕላስመንት 0 ነው። ይሄን እናውቃለን። ዲስፕላስመንት 0 ከሆነ ቬሎሲቲው 0 ነው። አቨሬጅ ቬሎሲቲው 0 ነው የሚሆነው። A particle is moving with a constant speed along a straight line path። የሆነ ፓርቲክል በስትሬት ላይን ኳስ ብንል በኮንስታንት ስፒድ በስትሬት ላይን እየሄደ ነው። በሆነ ቬሎሲቲ ወይንም በሆነ ስፒድ በኮንስታንት ስፒድ a force is not required to። አሁን እዚህ ኦብጀክት ላይ ፎርስ የማያስፈልገው ለምንድን ነው? ፎርስ ብናስገባ change its direction ፎርስ ብናስገባ አቅጣጫውን ለመቀየር ፎርስ ያስፈልጋል። ትሩ ነው። increase its speed ከነበረበት አሁን በ5 እየሄደ ከሆነ በ10 ሜትር ፐር ሰከንድ እንዲሄድ ፎርስ ያስፈልጋል።
ያስፈልጋል። ዲክሪስ ኢትስ ሞመንተም as times velocity ነው። እንግዲህ ቬሎሲቲውን ለመቀየር ወይንም ቬሎሲቲውን ለመቀነስ ሞመንተም ለመቀነስ ፎርስ ያስፈልጋል። ጥሩ ነው ያስፈልጋል። keep it moving with uniform velocity ባለው ቬሎሲቲ እንዲንቀሳቀስ ፎርስ ያስፈልገዋል አያስፈልገውም? ኦሬዲ በዩኒፎርም ቬሎሲቲ እየተንቀሳቀሰ ነው። ያን ለማድረግ ፎርስ አያስፈልግም። ዲ ነው። when a body is dropped from a tower then there is an increase in የሆነ ኦብጀክት ከሆነ ሄይት ላይ ቢወረወር ምን ይሆናል? ምንድነው የሚጨምረው? ቬሎሲቲው ይጨምራል፣ ፍጥነቱ። አክሰለሬሽን ያው ግራቪቴሽናል አክሰለሬሽን ነው፣ ኮንስታንት ነው። ፖቴንሻል ኢነርጂ ይቀንሳል። ፖቴንሻል ኢነርጂ ከፍታ ከሄይት ጋር ነው። ኤምጂኤች ሄይቱ ከፍ ሲል ነው ከፍ የሚለው። ማሱ አይቀየርም፣ ቬሎሲቲ ነው ኢንክሪዝ የሚያደርገው። ለምን? መጀመሪያ ዝም ብላችሁ ስትለቁ ቀስ ብሎ ሄድና በጣም ፈጣን ይሆናል የሆነ ቦታ ላይ። ስለዚህ ቬሎሲቲው ፍጥነቱ ነው። the displacement in meters of a body varies with time in second ዲስፕሌስመንቱ በዚህ ኢኩዌሽን ነው የሚቀያየረው። y የሚያሳየው ዲስፕሌስመንት ነው፣ ከታይም አንፃር የተሰጠ ኢኩዌሽን። the velocity after 4 seconds ከ4 ሰከንድ በኋላ ያለው ቬሎሲቲ ስንት ይሆናል? እዚህ ጋር አሁን ያለው ዲስፕሌስመንት ከሆነ ዲስፕሌስመንትን ፈርስት ደሪቬት ስናደርግ ቬሎሲቲ ነው የሚሆነው። ስለዚህ ፈርስት ደሪቬት 2t ያለ 2 ወደ ኮኤፊሺየንት ይመጣል። ኮኤፊሺየንት ላይ 1 አለ፣ ሁለት ጊዜ 1 2t ከፓወሩ 1 ሲቀነስ 2 - 1 1 2t is a power of -1 ማይነስ እዚህ ፓወር 1 አለ፣ 1 ከኔጌቲቭ ጋር ኔጌቲቭ 1 ይሆናል። ከፓወሩ 1 ሲቀነስ t is a power of 0 ኔጌቲቭ 2 ኮንስታንት ደሪቬት ሲሆን 0 t is a power of 0 1 ነው። ስለዚህ ቬሎሲቲው 2t - 1 ይሆናል። ታይም ከ4 ሰከንድ በኋላ ነው የተባለው። 4 ሰከንድ ሲሆን ሁለት ጊዜ ታይም ቦታ 4 ሲቀነሳል፣ ሁለት ጊዜ 4 8 ሲቀነሳል 7 ቬሎሲቲው አራተኛ ከ4 ሰከንድ በኋላ 7 ሜትር ፐር ሰከንድ ይሆናል። a body starts from rest initial velocity 0 ማለት ነው and travels with uniform acceleration on a straight line if its velocity after making a displacement of 32 meter displacement 32 ሜትር ቢሆን በ8 ሜትር ፐር ሰከንድ ፋይናል ቬሎሲቲው its acceleration is acceleration ስንት ይሆናል? ያው ዩኒፎርምሊ አክሰለሬትድ ሞሽን ውስጥ ዲስታንስ እና ቬሎሲቲ እና አክሰለሬሽንን የሚይዘው የትኛው ነው? ፋይናል ቬሎሲቲ ስኩዌር ኢኳል ቱ ኢኒሺያል ቬሎሲቲ ስኩዌር ፕላስ 2as የሚለው ፋይናል ቬሎሲቲ 8 ነው። ኢኒሺያል ቬሎሲቲ 0 2 አክሰለሬሽን ታይምስ ዲስታንስ 32 ሜትር ነው የተጓዘው። 8 ስኩዌር 64 ኢኳል ቱ 0 ስኩዌር 0 ሁለት ጊዜ 32 64 a ይሆናል። a እንዲቀር ኦቨር 64 ኦቨር 64 a ኢኳል ቱ 64 ለ64 1 ስለዚህ አክሰለሬሽኑ 1 ሜትር ፐር ሰከንድ ስኩዌር ነው። a body starts from rest and travels with uniform acceleration on a straight line if its velocity after making a displacement 32 meter is 8 meter per second. እሱን ሰርተናል። a body starts from rest and travels for t seconds ከሬስት ኢኒሺያል ቬሎሲቲ 0 ከሆነበት ተነሳና ለቲ ያህል ሰከንድ ታይም ሄደ with uniform acceleration በዚህ acceleration if the displacement made by it is 16 meter displacement 16 ቢሆን the time travel t ነው የተጠየቀው። ስለዚህ ይሄንን ያዙ SUTA ያዘ uniformly accelerated motion equation displacement equal to ut plus half at squared ሚለውን መጠቀም displacement 16 equal to ut initial 0 ስለሆነ የ0 ይሆናል half acceleration 2 time t square የተፈለገው ታይም ነው። so 16 equal to half of 2 አንድ ጊዜ t square ራዲካል t እንዲቀር ራዲካል ታይም ራዲካል 16 4 ይወጣል። ስለዚህ ለ4 ሰከንድ ከተጓዘ በኋላ ይሄ ነው መልሱ። a body starts from rest and travels with an
acceleration of 2 meter per second acceleration አለ after 10 seconds is velocity is 10 meter per second final velocity 10 ሆነ initial 0 ነበር then time ነው የተፈለገው initial final velocity acceleration time የሚይዘው ኢኩዌሽን የትኛው ነው final velocity equal to initial velocity plus acceleration times time final velocity 10 ነው initial velocity 0 plus acceleration 2 times time ነው የተፈለገው ስለዚህ 10 equal to 2t ይሆናል t እንዲቀር over 2 time equal to 10 over 2 5 second b ነው a boy starts from point A travels to point B at a distance of 1.5 km and returns to A ልጁ ከሆነ ፖይንት ከፖይንት A ተነሳና ወደ ፖይንት B ተጓዘ እሱም 1.5 ኪሎ ሜትር ነው ርቀቱ ከዛ ከቢ ተመልሶ ወደ A መጣ if it takes 1 hour to do so his average velocity and average speed respectively ይሄንን ለማድረግ ታይም የፈጀበት 1 hour ነው ስለዚህ አሁን የተጠየቅነው average velocity እና average speed velocity ያው displacement over time እንደሆነ እናውቃለን change in displacement ከዚህ ተነሳ ሄደ ተመለሰ ስለዚህ 0 ነው average velocity 0 ነው average speed ደግሞ total distance over total time total distance ሄደ 1.5 ተመለሰ 1.5 አጠቃላይ ዲስታንስ 3 ኪሎ ሜትር ነው የተጓዘው over total time 1 hour ነው የፈጀበት 3/1 3 ኪሎ ሜትር per hour ነው ስለዚህ 0 እና 3 ሲ ላይ ያለው 0 እና 3 velocity እና speed a body starts from rest initial velocity 0 and travels for 5 seconds time 5 no make a displacement of 25 displacement 25 if it has traveled distance with this distance with uniform acceleration then acceleration ይሄን የተጓዘው በዩኒፎርም acceleration ቢሆን acceleration ስንት ነው ይሄንን የያዙ ኢኩዌሽኖች ያው second equation displacement equal to ut plus half at square ነው displacement ወይንም የተጓዘው ዲስታንስ 25 ነው 25 equal to initial velocity 0 ስለሆነ ይሄ 0 ይሆናል plus half acceleration time 5 second square 25 equal to half a times 5 square 25 ነው so እዚህ ጋር 25 በ25 ይጠፋል አንድ ይቀራል 1 equal to 1 over 2 a 2 ወደዛ ሄዶ ሲባዛ 2 ጊዜ 1 2 2 equal to a acceleration 2 meter per second square ነው a body covers 16 18 20 and 22 in 5 6 7 and 8 seconds respectively mesh time እና ዲስታንስ ነው ያወራ ያለው በ5ኛ ሰከንድ በ6ኛው በ7ኛው በ8ኛው በ5ኛው ሰከንድ 16 ላይ ነበር በ6ኛው 18 በ7ኛው 20 በ8ኛው 22 ሜትር ተጉዟል ስለዚህ አሁን እንደምናየው ምን እያደረገ ነው 2 ሜትር እየጨመረ ከ5ኛው ወደ 6ኛው ሰከንድ 2 ሜትር ከ7ኛው ወደ 8ኛው 2 ሜትር ከ6 ወደ 7 2 ከ7 ወደ 8 2 በእያንዳንዱ ሰከንድ 2 ሜትር እየጨመረ ነው ይሄም ኮንስታንት ስፒድ ይባላል እየጨመረ ያለው ስፒድ ኮንስታንትሊ ኢንክሪዝ እያደረገ ነው ኦኬ ኮንስታንት ስፒድ ሳይሆን ዩኒፎርም አክሰለሬሽን ወይንም ኮንስታንት አክሰለሬሽን በእያንዳንዱ ሰከንድ ቶቶ ሲጨምር እየጨመረ ያለው በእያንዳንዱ 2 ሜትር ፐር ሰከንድ በእያንዳንዱ ሰከንድ በቀጣዩ ሰከንድ 2 ሜትር ፐር ሰከንድ በቀጣዩ ሰከንድ ስለዚህ ቬሎሲቲ አክሰለሬሽን ማለት ቬሎሲቲ ኦቨር ታይም 2 over 1 2 meter per second square እዚህ ጋር 2 meter per second square የጨመረውን በእያንዳንዱ ሰከንድ የጨመረውን ስናይ አክሰለሬሽኑ ፍጥነቱ እየጨመረ ፍጥነቱ በሁሉም በሁለት እያደገ ነው አክሰለሬሽኑ 2 ነው ስለዚህ ኮንስታንት አክሰለሬሽን ወይንም ዩኒፎርም አክሰለሬሽን ይባላል ቢ ነው
the slope of velocity time graph for motion with uniform velocity velocity uniform ከሆነ 2 ሜትር ፐር ሰከንድ ቀጣይም 2 ሜትር ፐር ሰከንድ ፍጥነቱ ሳይጨምር በተመሳሳይ ፍጥነት የሚቀጥል ከሆነ ይሄ ከላይኛው ይለያል። እዚህኛው ላይ በሁለት እያደገ ነው ከፍ እያለ ነው ያለው። ስለዚህ ሁለት እያደገ እየሄደ ነው ፍጥነቱ ራሱ። በዚህ ግን ሁለት ላይ እንዲህ ከቆመ ወይንም የሆነ 3 ሜትር ፐር ሰከንድ ላይ በዛች ኮንስታንት ከሄደ የቬሎሲቲ ታይም ግራፍ ስሎፕ ምንድነው የሚሆነው? ዜሮ ነው የሚሆነው። የቬሎሲቲ ታይም ግራፍ ስሎፕ ማለት አክሰለሬሽን ቼንጅ ኢን ቬሎሲቲ ኦቨር ቼንጅ ኢን ታይም። ቬሎሲቲው ተመሳሳይ ከሆነ 2 ሲቀነስ 2 ዜሮ እንደማለት ነው፣ አይቀየርም። ስለዚህ ዜሮ ይሆናል። the acceleration of a moving object can be found from እየተንቀሳቀሰ ያለው ኦብጀክት acceleration ከምን ሊገኝ ይችላል? area under displacement time graph። የዲስፕሌስመንት ታይም ግራፍ ኤሪያ የሚያሳየው ቶታል ዲስታንስ ያ ኦብጀክት ትራቭል ያደረገው ነው። ስሎፕ ኦፍ ዲስፕሌስመንት ታይም ግራፍ ቬሎሲቲ ነው። ኤሪያ አንደር ቬሎሲቲ ታይም ግራፍ ዲስፕሌስመንትን የሚያሳይ ነው። ስሎፕ ኦፍ ቬሎሲቲ ታይም ግራፍ ነው አክሰለሬሽን። for freely falling body which of the following equation is incorrect? freely falling body ከሆነ incorrect የሆነው ኢኩዌሽን የትኛው ነው? እዚህ ጋር ያለው ኢኩዌሽን ያው ያንዳንዱ ኢኩዌሽን 5 ኢኩዌሽኖች አሉ። የዩኒፎርምሊ ፋሊንግ ኢኩዌሽን እና height ኢኩዌሽን ut plus half gt ስኩዌር ነው። ስለዚህ እቺን ut ወደዚህ ወሰደ፣ ምንም ያደረገ ነገር የለም። ይሄ ኢኩዌሽን ነው። v square equal to u square plus 2gh የሚል አለ። u ወደዚህ ያመጣ፣ ምንም አላደረገ። height half ut አይደለም half gt square ነው። ይሄ ነው ስህተት ይሆን። ኢኩዌሽኖችን ማወቅ ነው እዚህ ጋር አምስቱን ኢኩዌሽኖች የዩኒፎርምሊ አክሰለሬትድ ሞሽን በዚህ ጊዜ ፍሪ ፋል ሲሆን ፍሪ ፋል ዩኒፎርምሊ አክሰለሬትድ ሞሽን the maximum height attained by a body thrown vertically upward with initial velocity u is የሆነ ኦብጀክት ከመሬት ወደ ላይ ተወረወረ። ተወርውሮ ይመለሳል። ሲወረወር ከመሬት ወደ ላይ የሚሄደው ማክሲመም height አለ። ኢኒሻሊ በዩ የተወረወረ ኢኒሻል ቬሎሲቲ ያለው ፋይናል ቬሎሲቲው 0 ነው። height አለ፣ አክሰለሬሽን አለው ወይንም ግራቪቲ አለ። ስለዚህ ኢኩዌሽን እነዚህን የያዘው v square equal to u square plus 2gh ነው የሚሆነው እና ፋይናል ቬሎሲቲ 0 ይሆናል። u square ወደዚህ ሲመጣ u square equal to 2gh ይሆናል። height ለማግኘት over 2g height equal to u square over 2g initial velocity square over 2g ነው የሚሆነው። ስለዚህ a ላይ ያለው ነው የሚሆነው። the time of ascent of a body thrown vertically upward with initial velocity u is time maximum height ላይ ለመድረስ የሚያስፈልገው ታይም ከመሬት ተወረወረ ማክሲመም height ለመድረስ የሚያስፈልገው ታይም ያለው ነገር ምንድነው? u አለ የተወረወረበት ፋይናል ቬሎሲቲ 0 ነው g አለ። ስለዚህ ፋይናል ቬሎሲቲ equal to initial velocity plus gt የሚለውን መጠቀም ፋይናሉ 0 ነው። u ወደዚህ ይመጣል u equal to gt ስለዚህ ታይሙ over g ታይም u over g ማክሲመም height ለመድረስ ኔጌቲቭን እየተውን ነው ማግኒቲዩድን ብቻ እየሰራን ስለሆነ the total time of flight to come back to the point of projection of a body thrown vertically upward with initial velocity u is እሺ የተወረወረውን እስከ ማክሲመም ያለውን ታይም ነው ይሰራል። አሁን ቶታል ወደ ላይ ሄዶ ወደ ታች ለመመለስ የሚያስፈልገው ቶታል ፍላይት ታይም ምን ይሆናል? ማክሲመም ለመድረስ u over g አይደል ያስፈልገው? ለመውረድም u over g ነው የሚያስፈልገው። ስለዚህ u over g ሲደመር u over g 2u over g ነው ቶታል ፍላይት ታይም ይባላል። ያ ሲል ያለው 2u over g ነው። velocity of fall at the point of projection of a body thrown vertically upward with initial velocity u is እና ኢኒሻሊ ተወረወረ በዩ ከዛ ሄደና ተመልሶ ሊወርቅ ሲሆን ፋይናል ቬሎሲቲ አለ። እሱ ከምን ጋር እኩል ነው? ከተለቀቀበት ቬሎሲቲ ጋር።
ሲነሳ ያለው ቬሎሲቲ እና ሊወርቅ ሲል ያለው ፋይናል ቬሎሲቲ እኩል ነው። ሶ v equal to u. An athlete finishes a round of circular track of radius 10 meter in 40 seconds. ያው ክብ የሆነ መሮጫ አለ። አትሌቱ ክብ የሆነውን መሮጫ 10 ሜትር ራዲየስ ያለው ራዲየስ ማለት እንግዲህ ከሴንተር ወደዛ 10 ሜትር ራዲየስ ያለውን ዞሮ ለመጨረስ ከዚህ ተነሳ እንበል። ዞሮ ለመጨረስ 40 ሰከንድ ነው የፈጀበት ታይም 40 ሰከንድ ፈጀበት። What is tangential displacement and tangential velocity at the end of 2 minutes እና 20 seconds respectively? tangential speed tangential velocity ምን ይመስላል? ስለዚህ ሁለቱም tangential ስፒድ አለ ቬሎሲቲ ባሮ አለ። በስንተኛው ደቂቃ ላይ 2 ደቂቃ ከ20 ሰከንድ 2 ሚኒት ፕላስ 20 ሰከንድ 2 ሚኒት 1:60 ነው 220 ሲደመር 20 140ኛው ሰከንድ ላይ እንደማለት ነው። ቬሎሲቲ እና ስፒድ ነው የተጠየቀው። ያው ስፒድ ምንድነው? ቶታል ዲስታንስ ኦቨር ቶታል ታይም ነው። ቶታል ዲስታንስ በዚህ ሰርክል በሚሆንበት ጊዜ ምንድነው 2 ፓይ አር ነው የሚሆነው 2 ፓይ አር ኦቨር ቶታል ታይም 140 ሰከንድ ነው። ይሄንን ለ140 ሰከንድ ማካፈል። ስለዚህ ቶታል ዲስታንስ 2 ጊዜ ፓይ 3.14 ነው። ራዲየስ 10 ነው። 2 ጊዜ 3.14 6.2 ጊዜ 10 62.8 ነው። ኦቨር ቶታል ታይም 140 ኦኬ ሶሪ የጠየቀን ታንጀንሻል ዲስፕላስመንት ነው እንጂ ታንጀንሻል ስፒድ አይደለም። ሶ ዲስፕላስመንቱ 2 ፓይ አር አንድ ዙር ነው 62.8 ሜትር። እሺ 140 ነው ተዋት 62.8 ሜትር ምንድነው አንድ ዙር 2 ፓይ አር ይሄ 62.8 ሜትር ይሆናል። ግን አሁን በስንት ደቂቃ ነው? በ140 ሰከንድ ነው። ስለዚህ በ40 140 ማለት ምንድነው? ከዚህ ተነሳ በ40 ይጨርሰዋል ስንት 62.8 ተመልሶ ድጋሚ በ40 ሲሄድ በ80 ስንት ይደርሳል? የዚህን 2 እጥፍ። አሁን የሄደው 140 ነው። ድጋሚ 3 ዙር ለመሄድ ሌላ 40 120 በ120 3 ዙር ይሄዳል። 140 ነው አይደል የተጓዘው 20። ስለዚህ በ20 ሰከንድ ደግሞ የሱን ግማሽ ይሄዳል። ስለዚህ 3.5 ላፕ ወይንም 3.5 ዙር ነው ወይንም 3 ከግማሽ ዙር ነው በ140 ሰከንድ የሚሄደው። ሶ በቀላሉ ምን ማለት ነው? በ40 ሰከንድ 62.8 ሜትር ከተጓዘ በ140ው ስንት ይጓዛል? ፒ ክሮስ ማድረግ ነው። 40 ፒ ኢኳል ቱ 140 ጊዜ 62.8 ይሆናል። ፒ እንዲቀር ኦቨር 40 140 ሲባዛ 62.8 ሲካፈል ለ40 ይሄን ስናበዛው 20 ሜትር ነው የሚጓዘው። ሶሪ 219.8 ሜትር ቶታል ዲስታንስ ወይንም ዲስፕሌስመንት ይጓዛል። ሶሪ ይሄ ዲስታንሱ ነው፣ ቶታል ዲስታንስ ነው። ዲስፕሌስመንትስ እንግዲህ ዲስፕሌስመንት ምን ይሆናል? ከዚህ ሄዶ አንድ ዙር ሄዶ ሲመለስ 0 ይሆናል። 2 ሲመለስ 0፣ 3 ሲመለስ 0። ስለዚህ 3ቱም በ120 ሰከንድ ተጓዘ። አሁን ዲስፕሌስመንቱ የሚሆነው በ20 ሰከንድ የተጓዘው ከ140። ስለዚህ በ20 ግማሽ ይሄዳል ነው። በ40 62.8 የሚሄድ ከሆነ በ20 የሱ ግማሽ 31.4 ዲስፕሌስመንት 31.4 ሜትር ነው። ልብ በሉ ዲስፕሌስመንት ይሄኛው ዲስታንስ ነው አጠቃላይ በ140 ሰከንድ የሚሄደው። ግን እዚህ ጋር ዲስፕሌስመንት እስከሆነ ድረስ ምናየው ምንድነው የተነሳበትንና የደረሰበትን። በ140 ሰከንድ እዚህ ነው የሚደርሰው። ከዚህ ተነስቶ 3 ዙር ተጉዞ የተነሳበት የደረሰበት ሲያዝ ዲስፕሌስመንቱ 31.4 ነው። እሺ ታንጀንሻል ቬሎሲቲስ
ታንጀንሻል ቬሎሲቲ ማለት ዲስፕሌስመንት ኦቨር ታይም ነው። ሶ ዲስፕሌስመንት ምን ያህል ተጓዘ ነው የተባለው? በ140 31.4 ነው የተጓዘው። ስለዚህ ቶታል ታይም ለ140 0.22 ሜትር ፐር ሰከንድ። ሶ ያ ነው የሚሆነው 31.4 0.22። What is the angular velocity of 0.3 meter radius car tire when the car travels 15 meter per second? ጎማ አለ። የጎማው ራዲየስ ተሰጥቶናል። ራዲየሱ 0.3 ሜትር ነው። ስለዚህ 0.3 ሜትር ሆኖ መኪናው 15 ሜትር ፐር ሰከንድ ፍጥነት እየተጓዘበት ያለው ቬሎሲቲ በ15 ሜትር ፐር ሰከንድ እየተጓዘ ከሆነ የተጠየቅነው ምንድነው? አንጉላር ቬሎሲቲ። አንጉላር ቬሎሲቲ W ነው። አንጉላር ቬሎሲቲ ታንጀንሻል ቬሎሲቲ ኦቨር ራዲየስ ነው። 15 ሜትር ፐር ሰከንድ ኦቨር ራዲየስ 0.3 50 ነው። 50 ሜትር ራድ ፐር ሰከንድ ነው ታንጀንሻል 50 ራድ ፐር ሰከንድ ነው የሚጓዘው። ሲ ነው። What is the centripetal force exerted on a 900 kilogram car mass አለው and negotiates 500 meter radius curve at 25 meter per second? መኪናው በ25 ሜትር ፐር ሰከንድ ቬሎሲቲ እየሄደ መታጠፊያ አለ። በመታጠፊያው ላይ ሲታጠፍ የመኪናው ክብደት አለ 900 ኪሎ ግራም የሚሆን ክብደት አለው። ምን ያህል ፎርስ ያስፈልገዋል? ሶ ወደዚህ ሴንትሪፒታል ፎርስ mv ስኩዌር ኦቨር r ነው። የመኪናው ማስ 900 ታይምስ ቬሎሲቲ በስንት እየሄደ ነበር? 25 ስኩዌር ኦቨር ራዲየሱ ከሴንተር ያለው ራዲየስ አለ ከርቭ የራዲየሱ ከርቭ 500 ሜትር ነው። ስለዚህ 20 በ20 ይጠፋል። 9 ጊዜ 25 ስኩዌር 625 ለ5 ይሄ 1125 ኒውተን ፎርስ ያስፈልገዋል። Using the above problem, equation number 25, find the minimum static coefficient of friction between the tires and the road assuming the curve is unbanked. እሺ ይሄ 28ኛውን ጥያቄ በመውሰድ እንግዲህ አሁን መኪናው በዚህ አይነት ከርቭ እንዲህ ሲታጠፍ ጎማው ከመንገዱ ጋር ያለው ፍሪክሽን አለ። ሶ ያንን ፈልጉ እያለ ያለው find the minimum static coefficient of friction. Static coefficient of friction. So frictional force ምንድነው? coefficient of static friction times force ነው። በዚህ ጊዜ ማስ ታይምስ ግራቪቲ እንደማለት ነው። ሶ ይሄ ከማን ጋር? ከሴንትሪፒታል ፎርስ ጋር እኩል ይሆናል። ስታቲክ ማስ ግራቪቲ ኢኳል ቱ ከኤምቪ ስኩዌር ኦቨር አር ጋር። ሶ ማስ በማስ ይጠፋል። ስታቲክ ታይምስ ግራቪቲ። ሶ ስታቲኩ ምን ይሆናል? ግራቪቲ ወደ ታች ሲል ቪ ስኩዌር ኦቨር ጂ አር ይሆናል። እንግዲህ እየተጓዘ ያለው ቪ 25 ስኩዌር ኦቨር ግራቪቲ 9.8 ነው ታይምስ ራዲየስ 500 ነው። ሶ ስታቲክ ፍሪክሽን 625 ኦቨር 9.8 ሲባዛ 500 ይሄ 625 9.8 በ500 4900 ነው። ሶ ይሄ 0.127 ይሆናል ወይንም 0.13 ሲጠጋጋ coefficient of static friction b ይሆናል። Curves on some test tracks and race courses such as the Daytona International Speedway in Florida are very steeply banked. እና አንዳንድ ቦታ ላይ ያሉ ከርቮች በጣም ባንክድ ይሆናሉ። ባንክ ማለት በጣም የሆነ ታጥፎ አሁን መኪና የሚታጠፍበት አካባቢ እንዲህ ሲታጠፍ በታጠፈበት አካባቢ ከፍ ይላል ከአስፓልቱ እና ያኛው ቦታ ከፍታ አለው። ለምን? መኪናው እንዲመጡ ወደዛ ገደል እንዳይገባ
በዚህ በኩል ዝቅ ብሎ በዛኛው በኩል ከፍ የማለት ነገር አለ። ባንክድ ሆነ ይባላል። This banking with the aid of friction and very stable car configuration allow the curves to be taken at very high speed። ስለዚህ ይሄ በጣም ባንክድ ሲሆን ወይንም ይሄኛው ሳይድ ከፍ ብሎ ይሄኛው ሳይድ ዝቅ ሲል እንዲህ ሲታጠፍ በከፍተኛ ፍጥነት ቢመጣም ሳይቸገር መታጠፍ እንዲችል ያግዘዋል መኪናው። What is the speed at which a 100 meter radius curve banked at 65 degree? አሁን 100 ሜትር የሆነ ራዲየስ ያለው መንገድ ማለት 100 ሜትር ከርቭ ያው ከሴንተር 100 ሜትር ራዲየስ ያለው ባንክድ የሆነው ወይንም ሾጠጥ ያለው ከመሬት ከኖርማል በ65 ዲግሪ ቴታ ከፍ ያለ የሆነ ያጎበጠበት አንግል ነው። እንዲህ ከሆነ በምን ያህል ስፒድ ቢመጣ ማክሲመም ስፒድ በምን ያህል ስፒድ ቢመጣ የሆነ መኪና በስርዓት ማለፍ ይችላል? ስፒዱን ነው የተጠየቅነው። ስለዚህ የቬሎሲቲ ኢኩዌሽን እዚህ ላይ የሚሆነው ራዲካል አርጂ ታን ቴታ ነው። ሶ ራዲካል ራዲየሱ እዚህ ጋር 100 ነው የተባለው። ግራቪቲ 9.81 አለ ታይምስ ታን ቴታ ታን 65 ዲግሪ ይሆናል። 100 ጊዜ 9.8 ታን 981 ጊዜ ታን 65 ዲግሪ ማለት 2.14 ነው። ራዲካል ውስጥ ይሄን ስናበዛ 2101 ይሆናል። ይሄ ሲወጣ በ45.8 ሜትር ፐር ሰከንድ ነው።